እንዴት ዋላችሁ? ባለፈው አርብ ፕሬዚደንት ትራምፕ ሌኦፍ ማድረጋቸው ብዙ ሰራተኛ ከዲፓርትመንት ኦፍ ኤጁኬሽን ማባረራቸው በጣም ብዙዎቻችሁን በቃ እንቅልፍ እንደነሳችሁ አይቻለሁ። ብዙዎቻችሁ ደወላችሁልኝ፣ ጠየቃችሁኝ ምንድነው የሚካሄደው አላችሁ። ልክ ነው ብትሉ ትክክል ናችሁ። ምክንያቱም አሁን ለምሳሌ ኳስ ጨዋታ ላይ ሪፌሪው ቢነሳ ምን ሊሆን ይችላል? ያ ኳስ ጨዋታ ማለት የእግር ኳስ ሶከር ጨዋታ ልበለው ያለ ሪፌሪ የለም። ጂኒያ ወጣ ስትሉ ኮመን ነው። የሚያስቸግሩ ልጆች ሲገጥማቸው አንድ ክፍል ውስጥ አስገብቶ መዝጋት፣ ያንን እንዳያደርጉ የሚቆጣጠረው ፌደራሉ ነው። አሁን ያንን ወሰደብን ማለት ነው። በዲሲ ደግሞ ያላችሁ ደግሞ ዲሲ ቻርተር ስኩል ይባላል። ቻርተር ስኩል አካውንታቢሊቲው ጋፕ አለው። ያንን የሚከታተለውና ያገፕ እንዳይኖር አካውንታቢሊቲ እንዲኖር በቻርተር ስኩል በኩል ያለውን ፌደራል መንግስቱ ነው የሚከታተለው። ትራንስፖርቴሽን ለምሳሌ መብታቸው የተጠበቀው ነው። ልጆቻችን ትራንስፖርቴሽን የለም። ያንን ለማድረግ ጊዜ ይወስዳሉ። ተማሪዎች አሰስመንት ሲያስፈልጋቸው በጊዜ አሰስመንት አይደረግም። በዲሲ ባክሎክ አለ። ያንን ፌደራል ገቨርንመንት ወይም የስፔሻል ኤጁኬሽን ዲፓርትመንት አንደር ዲፓርትመንት ኦፍ ኤጁኬሽን ያለው ነበር ያንን እስከዛሬ የሚያደርገው። አሁን ግን ያ ሁሉ ለስቴቱ ለነሱ ለራሳቸው ተሰጣቸው ማለት ነው። ግን በዚህ ሁሉ ውስጥ አንድ ነገር ያልተለወጠ ነገር አለ። ፕሬዚደንት ትራምፕ ሰራተኞቹን ሌኦፍ አደረጉ እንጂ አይዲኤን አልቀየሩ። አይዲኤ ማን ነው? ኢንዲቪጁዋልስ ዊዝ ዲስኤቢሊቲ ኤጁኬሽን አክት። ያ አልተቀየረም፣ ህግ ነው። ስለዚህ ለልጆቻችን አይዲኤን ለማታውቁ ሰዎች ምንድነው ፍሪ ኤንድ አፕሮፕሪየት ኤጁኬሽን ፎር ኦል። ፍሪ ማለት ልጆቻችን የማይከፍሉበት ግን የሚገባቸውን ትምህርት የሚያገኙበት ህግ ነው። የሚገባቸውን እስካለ ድረስ ስቴቱ ከስቴት ስቴት ሊለያይ ይችላል። የሚገባው ለሚለው ቋንቋ እንግዲህ ትርጉም በመስጠት ማለት ነው። ግን የሚያስፈልጋቸውና የሚገባቸውን ነገር መጠየቅ ወላጆች ስቲል ይችላሉ። ለውጡ ምንድነው? ወደ ላይ ከስቴት በላይ ሄደን ፌደራል ያንን ነገር እንዲቆጣጠር አልሆነም ነው እንጂ የልጆቻችን መብት ገንዘብ ቢኖረው ባይኖረው ስቴቱ የኛ ጥያቄ አይደለም። መብታቸው የሚያስፈልጋቸው ትምህርት ቤት የሚያስፈልጋቸው ትምህርት እንደሚያስፈልጋቸው መጠን እንዲሰጣቸው ግን ስቴት አይዲኤ ፕሮቴክት ያደርጋቸዋል ልጆቻችንን ማለት ነው። ስለዚህ በዚህ እንኳን ትንሽ እረፍት እንዲኖራችሁ ፈልጋለሁ። መልካም ቀን።